በመጨረሻም ተመልሰናል። ሰላም ፋሚሊ እንዴት ናችሁ? ከ3 ወር ቀን ስራ በኋላ ወደ ቤቴ ተመልሻለሁ። ቤቴ በጣም ነው የናፈቀኝ፣ እናንተም በጣም ናፍቃችሁኛል። 3 ወር ሙሉ ቤቴ ተዘግቶ ነበር፣ ምክንያቱም ለስራ ወደ ሌላ ቦታ ሄጄ ነበር። ለዚያ ነው ቭሎግ ቪዲዮ መስራት አቆምኩኝ እያላችሁ በውስጥ መስመር ስትጠይቁኝ የነበራችሁ አላችሁ። መስራት አላቆምኩም፣ ነገር ግን ቭሎግ ቪዲዮ ለመስራት የሄድኩበት ቦታ አመቺ ስላልነበረ ነው። ቻናሌ ከሚቆም ብዬ በትርፍ ሰዓቴ ሪያክሽን ቪዲዮ ስሰራበት ነበር። አሁን ግን ተመልሻለሁ። አዳዲስ ቪዲዮዎችን ጠብቁ። ነገር ግን ከናንተ አንድ የምፈልገው ነገር አለ። እሱም ምንድነው? ሪያክሽን ቪዲዮ መስራት ልቀጥል ወይስ እንደ በፊቱ ቭሎግ ቪዲዮ መስራት ልቀጥል? እስኪ ሐሳብ አስተያየታችሁን በነፃነት በኮሜንት ስር አስቀምጡልኝ። ስለምትሰጡኝ መልካም አስተያየት እጅግ አድርጌ ከልብ አመሰግናለሁ። በቀጣይ አዲስ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ